እኔ ለእናንተ ማለው ነው የለም ኑ የቤት ገመች ስላሳያችሁ። ይህ ዳምላ ሪል ስቴት ከእንጦጦ ጀርባ በአትሌቲክስ መንደር ላይ የሚገነባው 400 ካሬ ላይ ያረፈው G+1 ቤታችን ነው። ውስጡ ደግሞ ምን እንዳለ ኑ ላስጎብኛችሁ። እዚህ ጋር ስንገባ መጀመሪያ ላይ የምናገኘው ሊቪንግ ሩማችንን ነው። ሰፊ ሳሎን እንደምትመለከቱት ቬንቲሌሽን ያገኛል። ወደ ውጪ ባልከኒ አለ። በዚህ በኩል ደግሞ ወደ እንግዳ ይመጣብኛል የት ያድራል ብላችሁ የማትሳቀቁበት ሰፊ የእንግዳ ክፍል አለ። እንግዳችሁ ደግሞ ብቻውን የመታጠቢያ ቦታ ተዘጋጅቶለታል። ማለትም ባዝሩም እዚህ ጋር አለ። በመቀጠል ወደ ሰፊውና ሙያውን በበቂ ሁኔታ የሚያሳዩበት ኪችናችን እናልፋለን። ባይ ዘ ዌይ ከዚህ ቤት በጣም ወደው ነገር ቢኖር ኪችኑን ነው። የእናንተን ኮሜንት ላይ እጠብቃለሁ። ለኦፊስ የሚጠቀሙት ሰፊ ቦታ አለ። ከፈለጉ የማንበቢያ የመናፈሻ ማድረግ ይችላሉ። ምክንያቱም ወደ ውጪ በሚገርም ሁኔታ የሚያሳይ በቂ ብርሃን የሚያስገባ ባልከኒ ስላለን ማለት ነው። ወደ ላይ እንውጣ። እንደምታዩት ቪው የሚገርም ነው። እዚህ ጋር ሁለት የልጆች መኝታ አለ። አንደኛው ይህንን ይመስላል። የራሱ የሆነ ክሎዜት አለው። በመቀጠል የምናገኘው እኔ ብሆን ለሴት ልጅ የምሰጣት ክፍል ይሄኛውን ነው። ምክንያቱም የራሷ የሆነ የመታጠቢያ ክፍል ስላላት ማለት ነው። በመቀጠል የምናገኘው የጋራ መታጠቢያ ወይም ኮመን ባዝሩማችንን ነው። እያንዳንዱ ክፍሎቻችን በቂ የሆነ ናቹራል ቬንቲሌሽን ያላቸው ናቸው። ይሄ ማስተር ቤድሩማችን ነው። እንደምታዩት ነው። እዚህ ጋር ሰፊ የሆነ የክሎዜት ስፔስ አለ። ባዝሩማችንም ከበቂ በላይ የሚባል ነው። በዚህ ጋር ነፋሻማውን የሚዛንን አየር መኮንኮም እንችላለን። ከልጆቻችን ጋር ሰብሰብ ብለን ጊዜ የምናሳልፍበት ፋሚሊ ሩም አለን። እሱም የራሱ የሆነ ባልከኒ አለው። እዚህ ጋር በመሆን ሯጮቻችን ሲሯሯጡ መመልከት ይችላሉ። ማን ያሸንፋል እያላችሁ ገምቱ። እየወረድን ደግሞ የግቢውን ስፋትና ከጀርባ ያለንን የሰርቪስ ስፔስ እንላሳያችሁ። እኛ ለሰርቪስ ብለን ነው። እናንተ ግን ቢያሻው የመዋኛ ገንዳ ቢያሻችሁ ደግሞ ግሪን ኤሪያ ማድረግ ትችላላችሁ። ግን በቂ የሆነ የግሪን ኤሪያ ስፔስም ትተንለታል። እዚህ ጋር ልጆቻችን እንደፈለጉ የሚቦርቁበት መኪኖቻችንን የምናቆምበት ሲሆን ይሄ በቂ የሆነ የግሪን ኤሪያ ስፔስ ነው። እንደምታዩት በአፈር ሞልተን ዝግጁ አድርገነዋል። ይሄ እኛ ለሰርቪስ ብለን የተሆነው ነው። ቢያሻውት የመዋኛ ገንዳ ቢያሻውት ደግሞ ሰርቪስ ቤቶችን መስራት ይችላሉ። እንደነገርኳችሁ ወደ 90 ካሬ የሚጠጋ ትርፍ ቦታ ያለው 400 ካሬ ላይ ያረፈውን ይህንን የሚያምር G+1 ቤታችንን በ16.3 ሚሊዮን ብር ብቻ ማለትም በሰሚ ፊኒሽ መረከብ ይችላሉ። ዛሬውኑ ከስር ባሉ ስልኮች በመደወል ሳይቱን መጎብኘት እንዲሁም ደግሞ መግዛት ይችላሉ። መልካም እድል።